ሰው ሆኖ አይመጣም ነበር እንጂ ለሾው አልመጣም ለተርእዮ አልመጣም ለመታየት አለ የትኛው አገልግሎት ክብርን መጠበቅ አይደለም የእግዚአብሔርን ክብር ማስጠበቂያ እንጂ የኛን ክብር ለመጠበቅ ምን ሟገትበት የእግዚአብሔር አገልግሎት የለም ኩራትና ኩፈሳ የለም ይቅርታ እንደ ፉከራ አረገኝ እንዴ ማሩይ ምን ላይ ነበርኩ ግን የረሳው መስሏችሁ ነው አይደል ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ ቅርብ ሰው ነው ሃይማኖታቸውን ብዙዎቹ ነው ያዋቸው ማተብ ሲበጥሱ አረቄ ቤት አየናቸው እንዴ አንተ ምን አመልክታለሱ ምን አገባ ከቻል ክራራለት ደረድቃለት አልቅስለት ካልቻልክ አትየው የተስማ ድምጽ ወይትራይ ገጽ ያልኳችሁ አትየው አትስማው አንድ ሰው በመልካም አተያይ ካህኑን ቢያየው ወደ እግዚአብሔር የበለጠ ማየቱ ነው በሞቴ ስሙኝ የእግዚአብሔርን ካህናት የእግዚአብሔርን አገልጋዮች በመልካም አተያይ ካያችሁ እግዚአብሔርን ማየታችሁ ነው ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል ጻድቅን በጻድቁ ስም የተቀበለ የጻድቁን ዋጋ ይወስዳል ያለ አይደለም በቃ እንደሱ ነው ነገሩ እግዚአብሔርን የበለጠ ወደ ማየት ነው የምትመጡት ወደ እግዚአብሔር አገልጋዮች የበለጠ በመጣችሁ ቁጥር ፍርድንና ወቀሳን ለፈጣሪያችን ብቻ እንስጠው ደግሞአለው ባንድም እንኳን በወንድም በካህን ላይ የማይፈረድ ከሆነ ፍርድን ወቀሳን ከሰሳን ለአምላካችን ለእግዚአብሔር ብቻ እንስጠው መጽሐፋችን ፍትሐ ነገሥታችን ገድል ፈቱ ብለን ካህናትን መንቀፍ አይገባም ይላል አደራችሁ እንዳትነቃቀፉ መደጋገፍ ቢያቀጣችሁ አትነቃቀፉ መተቃቀፍ ቢያቀጣችሁ አትተናነቁ አደራችሁ አሁን ይችን ቤተክርስቲያን ማስቀጠል ከፈለገን እነዚህን ካህናት መንቀፍ መተቸት መጥላት ማጥላላት ማቆም አለብን የተወደደ መድኃኒታችን ኢየሱስ ክርስቶስ እንኳን በግልጽ ካህናትን ነቅፎ እንደማያቅታቃላችሁ አገልጋዮችን ነቅፎ እንደማያቅታቃላችሁ ላስታውሳችሁ የሆኑ ሰዎች ለቅዱሳን ሐዋርያት አንድ ታመመ ሰው ይዘው መጡና አጋንንት እንዲያወጡ ጠየቃቸው አልቻሉ ከዛስ ወደ ጌታችን አመጡት ታማሚው ጌታችንም አጋንንቱን አስወጣ ለምንድነው እኛ ማውጣት ያልቻልነው አሉት ይህ ወገን ከጾምና ከጸሎት በቀር አይወጣም አላቸው ትምህርት ሰጣቸው ህዝቡን ካሰናበተ በኋላ እናንተ እምነት የጎደላችሁ ብሎ ህዝቡን ካሰናበተ በኋላ ነው ጌታ እንኳን ይወቀሳቸው በፌስቡክ በዚህ ደግሞ በምንድነው እኔ እንኳን አላውቀው ምንድነው ከፌስቡክ ሌላ ያለው ምን ቡክ ነው ቲክቶክ እንዴት ያሳፍራል እንዴት ልብ ያደክማል ይቅርታ አድርጉልኝ እኔ አይቼው አላቅም ላየው አልፈልግ ዘለዋለሁ እኔ አባቶችን ለምን ትክክል እንኳን አይሆንም ምን አይመለከተኝ በገዛ ራስ ጉዳይ ላይ አተኩር ነው የሚለው እግዚአብሔር ቃል ምን አገባኝ እሱ ምን አገባኝ በገዛ ራስ የራሴን አልጨረስኩትም እንዴ ቡክ ከፍታለሁ እንዴ ለራሴ እኔ ቡክ አሳልቅ ጌታ እንኳን አሮንን እኮ ሊቃውንቱ ሲተረጉሙ ታስታውሳላችሁ ሙሴ ኢትዮጵያዊቷን ለምን አገባሉና የሙሴ ወንድምና እህት አሮንና ማርያም ማጉረምረም ጀመሩ እንዴት ኢትዮጵያዊቷን ምን ይላል አገባል እግዚአብሔር እንዴት እንዲህ አይነት ሐሳብ እንደሚጸየፍ በሞቴ ኢትዮጵያዊት ትሁን ምድያማዊት እግዚአብሔር ጉዳዩ አይደለም አንተ ኦሮሞ ይሁን ሲዳማ እግዚአብሔር ጉዳዩ አይደለም ብቻ ምን ይሁን ሰው ከዛስ ክርስቲያን እስኪ ክርስቲያን ብሎ ሰው ይሁን መጀመሪያ ምን አይሁን እንሰሳ አይሁን ማለታችሁ ነው አይደል ገብቶኛል እኔ እናንተም ገብቷችሁ ተግባብተናል ከዛ ግን ምን ይሁን ክርስቲያን
ኦሮሞ ሆነ አማራ፣ ሲዳማ ሆነ ሽናሻ ምን አገባን? ቡርጂ ይሁን ጉጂ እኛ ምን አገባን? ወባይቱ ምእመናን ከምእመናን ወገን ይሁን እንጂ እኛ ምን ይመለከተን? እግዚአብሔር ይህን ይጸየፋል። ክርስቲያኖችም ይህን ሐሳብ ይጸየፋል። ሰው ይሁን ክርስቲያን ይሁን ቁርባን ይውደድ፣ ቅዳሴ ይልመድ፣ ወደ መንግስተ ሰማያት የሚያስጉዘውን ጉዞ ይራመድ እንጂ ይመለከታቸው። እግዚአብሔር ማርያም እህቱን በለምጽ አነደዳት። እኔ የምፈልገው አሮን ካህን ነው፣ በስውር ቀጥቶታል ይላሉ አባቶቻችን። ካህናት በግልጽ አልቀጣም እግዚአብሔር። አንተ በግልጥ ቅሌት ምን ትስያል? አደራህ ክፉ ቃል አትናገር፣ ሻካራ ንግግር አትነካከር፣ ጀርባ እንዳትሰጥ፣ ውስጥ እንዳይቀየም፣ ከህይወት መስመር እንዳትቆራረጥ። በስውር ምእመናን የክፉ ሰዎች እንኳን ቢሆኑ ክፉ ነገር አይጻፍም፣ ክፉ ነገር አይነገርም፣ ክፉ ነገር አይወራም። ለዚህ እኮ ነው ቤተክርስቲያን የሰማዕታት ገር፣ የጻድቃን የምናኔ የንጽህና ህይወት ነው የተጻፈው። ምእመናን ሌላ ነገር አልተጻፈም። ቢጻፍም በጣም ጥቂት፣ እሱን ለምክርና ለትምህርት ካልሆነ በቀር። ምእመናን አሁን ትኩረታችን ዘመን አመጣሽ ከሆነው ከቤተ ክርስቲያን ማይከል ከክህነት አገልግሎት ከሚያቆራርጠን ሐሳብ እንዳንለይ እሱን መላልሰን ማስረዳት ነው የሚያስፈልገው። አንዳንዶች የካህናት ምግባር መጉደል ወይም ካህናት በምግባር ቢጎሉ ቅድም እንዳለው የእግዚአብሔር ጸጋ የሚቀር ወይም የሚቋረጥ ይመስላቸዋል። ደግሞ አለው ካህኑ እንዲያና እንዲህ ቢሆን ትንሽ ቢደክም እግዚአብሔር ስራ እንደማይሰራና እንደሚያቆም የሚሰማቸው ሰዎች አሉ። ስተት ነው። ለዚህ ነው ቅድም ያልኳችሁ ይሄ ዓለም ብርሃን ምንትስ የሚሉት ትልቁ ስተት ውስጥ እንዳርንቋ የተዘፈቁት። ይሄንን ማብራሪያ ስሙ። የካህኑ ምግባር በሞቴ ስሙኝ፣ የካህኑ ምግባር ሊያቋርጥ የሚችለው በእግዚአብሔርና በካህኑ መካከል ያለው ግንኙነት እንጂ በእግዚአብሔርና በእግዚአብሔር ጸጋ ወይም በእግዚአብሔርና እግዚአብሔር በካህኑ አማካኝነት በሚሰጠው ጸጋ መካከል አይቋረጥም። እግዚአብሔር ጸጋውን አያቋርጥም። እየሰማችሁኝ ነው? ካህኑ ይደክማል፣ ካህኑ ከእግዚአብሔር ጸጋ ይጎላል። እግዚአብሔር ግን በካህኑ አማካኝነት ጸጋው ለምእመናን መስጠት አያቋርጥም። ይሄን እንዳትረሱ ምእመናን፣ አያቋርጥም። ፍትሐ ነገሥታችን እንዲህ ይላል፣ እስመ ካህን ሕጹጸ ምግባር ከመ ማኅቶ ዘሰሙቱ ይላል። የምግባር ጉድለት ያለበት ካህን እንደሚነድ መብራት ነው ይላል። የምግባር ጉድለት ያለበት ካህን እንደሚነድ መብራት ነው። እሱ ይቀልጣል፣ መብራት መስጠቱ ግን ይቀጥላል። እየሰማችሁኝ ነው? ይቀልጣል። ጸጋን እግዚአብሔር መስጠቱ ግን ምን ይላል? ይቀጥላል። ለዚህ እኮ ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲላቸው ጉድለት እንደሌለባቸው እንደዛ ያረጋገጠ ይመስላችኋል? አይደለም። እግዚአብሔር ጸጋውን ይውላችሁ። ክህነቱ እሳት ናት፣ ሰሙ ይጎዳል፣ መብራት ግን ይሰጣል። ካህኑ ምስኪን ነው፣ ይጎዳል፣ መብራት መስጠቱ ግን ይቀጥላል። ምን ማለት ነው? ለሌሎች ጸጋን ሲሰጥ ይኖራል፣ እርሱ ግን ይቃጠላል እንጂስ የእግዚአብሔር ጸጋ አያቋርጥም። የእግዚአብሔር እሳት በዚህ ቤት ዘውትር ይነዳ ሁሉ ጊዜ። የሰው ጽድቅና ቅድስና አይደለም፣ የእግዚአብሔር ጽድቅና ቅድስና። የሰው ቸርነት አይደለም፣ የእግዚአብሔር ምሕረትና ቸርነት ነው ሲነድ የሚኖረው እዚህ ቤት። ሊቁ ዮሐንስ አፈወርቅ አንድ አስደናቂ ቃል ይናገራል። እሱ በጣም የሚገርም ነው። እግዚአብሔር ይላል በካህኑ አማካኝነት ምንም ነገር ካልሰራ እናንተ ምንም አይነት ማስተስሪያ የላችሁም፣ የምስጢራት ተካፋይ አትሆኑም ይላል። እግዚአብሔር በካህናት አማካኝነት
ነው እኮ ምስጢራተ ቤተ ክርስቲያን የሚፈጽመው። በእነሱ ካልሰራ በማን ይሰራል ታዲያ? እግዚአብሔር ሕዝብን ሳያድል ሊኖር ነው? አይደለም። ጸጋውን በመስጠት ይኖራል። ለዚህ ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያላቸው። ሌላ አንድ ሐሳብ እዚህ ላይ ብጨምር የበለጠ ነገሬን ያጎለብታል። አንድ ሁለት ነገር ተናግሬ ብቻ ትምህርቴን አጠናቅቃለሁ። እየሰማችሁኝ ነው? እየገባችሁ ነው? ጮኩባችሁ እንዴ? አይ አመጮክብን አንተ ለስለስ አድርገኝ ጮህብን ያላችሁ ይመስላል። ግን እየሰማችሁኝ ነው? እስኪ ጥያቄ ልጠይቃችሁ። ወደ ሐኪም ቤት ሄዳችሁ እንበል። ወደ ሐኪም ቤት ሄዳችሁ እንበል። ሐኪም ቤት ሄዳችሁ ቁስላችሁን ልትመረመሩ ስትሉ ሐኪም ቤት ሄዳችሁ ሕክምናችሁን ልትመረመሩ ስትሉ የሐኪሙ ካርድ ነው የሚወጣው? የእናንተ ካርድ ነው የሚወጣው? አይደለ? እሺ ሆስፒታል ሄዳችሁ የሚያክማችሁ ሐኪም ምን በሽታ እንዳለበት አረጋግጣችሁ ነው እንደምትታከሙት? እና እንዴት ነው ቁስላችሁን የምትገልጡት? ዝም ብላችሁ አይደል የምትሰጡት? እና ታዲያ ሆስፒታል ሄዳችሁ ሐኪማችሁን በሽታው ምን እንደሆነ ሳትጠይቁ ከተማራችሁ እዚህ መጣችሁ እዚህ ቤት ያለው ሐኪማችሁ ካህናችሁን ምን በሽታ እንዳለው ስትመረምሩ ትኖራላችሁ። ሰምታችሁኛል? ገብቷችኋል? እዛ ስትሄዱ ዝም ብላችሁ አይደል እንዲቆስላችሁ ነው የምትገልጡት? እውነት አሰብ እና እዚህ ስትመጡ የቄሱን ቁስል መፈለግ ፌር ነው? በዚህ ቋንቋ ብናገረው ይሻላል ብዬ ነው እንጂ አይገባኝም። እየሰማችሁኝ ነው? ነፍሳችን እኮ እንድትግባባ ነው ፌር ነው ያልኳችሁ። ለዛኛው አትጠይቁም። እዚህ ጋር ግን ጉግል ስታረጉ አያሳዝንም? አባገሊ እንዲያርቆ ምን አገባን? እኛ እኮ ምኖች ነን? በሽተኞች። እነሱስ አታምኑበትም? የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀቡት፣ ደዌውም ይድናል፣ ኃጢአትም ሰርቶ ከሆነ ይሰረይለታል። ሐኪም ነው ሐኪም አይደለም። የቤተ ክርስቲያን ምን ካለ ካመመ መጀመሪያ የምትሄደው የት ነው በሉት? ግድ የለም ምንድነው እዚህ ያለው ሆስፒታል? ምርቴ ይርጋለም ሆስፒታል ነው የምትሄዱት ወይስ ቅዱስ ሚካኤል ቤተክርስቲያን ነው የምትመጡት? ምን ይርጋለም ሆስፒታል ስትሉ ግን አታፍሩም? እንደው ጮክ ብላችሁ ትንሽ እኔ ስናገር እንኳን ያንን ቃልለው ነበር፣ ግን ለመድረኩ አይመጥንም። ገብቷችኋል አይደል? ቃሉ ማፈር አለብን። መጀመሪያ የምታስቀድሙት ማንን ነው? ቄሱን። መጽሐፍ ቅዱስ ነው የሚለው። የያዕቆብ መልእክት ምዕራፍ 5 ቁጥር 24ን ተመልከቱት። ደስ ያለው ማንም ቢኖር ምን ይበል? ያመስግን። ማስታወሻ እኮ ስለማትይዙ በቅጡ እኮ ስለማትማሩ እንጂ እቺ መሸምደድ ነበረባችሁ። ማንም ደስ ያለው ቢኖር እርሱ ምን ይበል? የታመመ ማንም ቢኖር ግን የቤተ ክርስቲያንን ምን ይጥራ? ቀሳውስት አስቀድመው፣ ከዚያስ ዶክተሩን አስከትለው። ሰምታችሁኛል? ከጉሉኮሱ በፊት ምስጢረ ቀንዲል የሚባል አለ። እሱን አስቀድሙት። እዛ አትሂዱ እያልኩ አይደለም። ደግሞ ይቅርታ ደግሞ እንዳታጣሙሙብኝ። የሰማችሁኝ ነው? የዛሬው ሰባኪ ሐኪም ይርጋለም ሆስፒታል እንዳትሄዱ አለን። አደራችሁ። የተኛ ሰው ካለችን ሰምቶ ቀስቁሱልኝ፣ ጉድ እንዳረገኝ። እየሰማችሁኝ ነው? አለቃ ገብረሃና የሚባሉ ነበሩ አይደል? ምን ብለው ተከሰሱ አሉ? አንድ ቀን አለቃ ገብረሃና እኮ ንጉሥ ወይ አቤት፣ አለቃ ገብረሃና እኮ ኢየሱስ የተሰቀለው በግድ ነው ብሏል ብለው ከሰሷቸው። አለቃ ገብረሃና ንጉሡ ፊት ንጉሡ አስጠሩና አንተ አለቃ አቤት፣ ኢየሱስ የተሰቀለው በግድ ነው ብለሃል ብለው አስጨነቋቸው። ንጉሥ ወይ ረሺ ዓመት ይንገሱ፣ እኔ እንደዚህ አላልኩ እና ምን ያልከው? እኔ በግንድ ነው ያልኩት፣ እነሱ ንኑጠውብኝ በግድ አሉ እንጂ አሉ። እኔ ያልኩት ካህናትን አስቀድሙ ነው እንጂ ያልኩት ይርጋለም ሆስፒታል ሂዱ አላሉ፣ አትሂዱ አላልኩ። ሰምታችሁኛል? ሰምተሃል በል እንደ ከተማው ቋንቋ። እየሰማችሁኝ ነው?
ሐኪማችሁ እዚህ አለ። እዛ ቁስላችሁን የምትገልጡትን ያክል የሐኪሙን ቁስል ሳትመረምሩ እዚህም ድብን አርጋችሁ ቁስላችሁን ገለጡ። ስለ ሐኪሙ አይመለከተንም። እኛ በሽተኞች ብቻ ነን። እየሰማችሁኝ ነው? እኛ በግነን ስለረኛው ምን አገባ? አይመለከተንም። ከሆስፒታሉ በፊት ቤተክርስቲያንን፣ ከግሉኮሱ በፊት ቀንዲሉን፣ ከዶክተሩ በፊት ካህኑን አስቀድሙ፣ ጸልዩ። ይሄ የእውነት የክርስቲያኖች ህይወት ነው። ተንደርድራችሁ ፋርማሲ አትሂዱ። እንደው ዘርዝር ብትሉኝ ብዙ በሽታ እነግራችሁ ነበር። እዛው ቢፈጠው እንዳላሳቀቃችሁ ብዬ ነው እንጂ አስቀድሙ፣ ጸሎት አስቀድሙ፣ ቁርባን አስቀድሙ፣ ንስሐ አስቀድሙ፣ ጸሎት አስቀድሙ። በዚያ ማይፈቱ እዚህ ብዙ አሉ። እዚህ የሚፈቱ አስቀድሙት። ቅዱስ አትናቴዎስ እንዲህ አለ፣ ገበሬ በጭቃጁ ስንዴ ቢዘራ ስንዴው አልበቅልም ይላል እንዴ ብሎ ጠየቀ። ገበሬ ስንዴ የሚዘራው በጭቃጁ ነው? በጭቃጁ አይደለም፣ በጭቃጁ ነው። ይበቅላል አይበቅልም? ይበቅላል። እንዲህ ሆናችሁ እንዲህ ናችሁ እንዲህ ሆኑ ምእመናን። ይህ እግዚአብሔር ቃል ነው። ይህ እግዚአብሔር ጸጋ ነው። ይህ እግዚአብሔር ሕይወት ነው። ፍሬ ያፈራል። ከኛ የተነሳ አይደለም፣ የእግዚአብሔር ቸርነት ነው። ምእመናን በጭቃጁ ቢዘራ እንኳን ስንዴ እንደሚያበቅል በየትኛውም ጉድለት ውስጥ እግዚአብሔር ሥራ ይሰራል። ለመጠቅለያ እነዚህ ነገሮች ብቻ አብራርቼ ልጨርስ። ብዙ ነጥብ ያነሳው እናንተን ሳደክም እንዳላመሽ። የተወደዳችሁ ክርስቲያኖች፣ የሚገባቸው ሰዎች ባይሆኑ እንኳን ህዝቡ ድህነትን እንዲያገኝ ሲል እግዚአብሔር በማንም ይሰራል፣ በእነርሱም ይሰራል። ምሳሌ ልስጣችሁ። እጅግ ክፉ በሆነው በለዓም አልሰራም እግዚአብሔር። በዛ በኦሪት ዘኍልቍ እንዳነበብ ነው። ክፉ በሆነው በለዓም እግዚአብሔር ህዝቡን ማዳን ከቻለ ምስኪን ትንሽ ድካም ባለበት በቄሱ አፍማ እግዚአብሔር የበለጠ ይሰራል። አንድ ሁለተኛ፣ በዛ በማቴዎስ ወንጌል ምዕራፍ 7 ላይ እንደተጻፈው ምን አሉት ይላል፣ ጌታ ሆይ በስምህ አጋንንትን አላወጣንምን? ጌታ ሆይ ታምራት አላደረግንምን? ጌታ ሆይ እንዲህና እንዲህ አላደረግንምን አሉት ይላል። ጌታ ምን አለ? ከቶ አላውቃችሁም አላቸው ይላል። በሞቴ ከቶ አላውቃችሁም ባላቸው ሰዎች እግዚአብሔር ከሰራ በጥቂት ድካም ግን በሚታወቁ ካህናትማ እግዚአብሔር እንዴት ሥራ ይሰራል? ሁለተኛ ሶስተኛ፣ እንደው ዝቅ ብለ ለምሳሌው ብዙ ባይመች እንኳን እግዚአብሔር በአህያስ የሰራ አይደለምን? እግዚአብሔር በአህያ በለዓምን እብድነት የነቢዩን እብድነት በአህያ ካገደ እግዚአብሔር ለሰዎች ድህነት ሲል እንደዚህ ከሰራ እንደኔ ባለው ደካማማ ጥቂት ሥራ ይሰራል እግዚአብሔር። ስለዚህ የእግዚአብሔር ጸጋ ተቋርጧል የሚል ምንኛ ዋሾ ነው መሰላችሁ? ቢያንስ ሃይማኖት አለ፣ ቢያንስ ሃይማኖት አለ። ስለዚህ ምእመናን በተለይ በዚህ ዘመን እንደው አደራ እቺን እንደ መልእክት ያዙልኝ። ከቻላችሁ አቅም ካላችሁ ንስሐ አባቶቻችሁን ካህናት አባቶቻችሁን አግዙ፣ እርዱ። እየሰማችሁኝ ነው? ሌላውን ሁሉ ከፈለጋችሁ አትስሙ። አሁን እምላችሁን ግን ስሙኝ። የእግዚአብሔር ቃል እንደሚያዘን አባቶቻችሁን አግዙ፣ አባቶቻችሁን እርዱ፣ አባቶቻችሁን በኑሮ ደግፏቸው። ዋኖቻችሁን አስቡ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሚለው ቃል ምን እንደሆነ ታውቃላችሁ? አንደኛው ትርጓሜ እኮ እርዱ እኮ ነው። በኑሯቸው እርዷቸው፣ አይክፋቸው፣ ሆድ አይባሳቸው፣ በኑሮ አይክበድባቸው፣ ልጆቻቸውን እንዴት እናሳድጋለን ብለው አይጭነቃቸው፣ ሚስቶቻቸው ጎዶሎውን እንዴት እንደሚሞሉ አይንከራተቱ። ይሄ ሁሉ ልጆች እያላቸው
10 15 አባት ሳያስብ አገልግሎት እንዲያገለግል ማድረግ ከኛ እኮ ነው የሚጠበቀው። እርዷቸው። ምዕመናን ወጣቶች ወደዚህ አገልግሎት እንዲተኩ ቢያንስ ፍጹማን እስክንሆን ድረስ ስጋዊ የሆነው ኑሮ መደገፍ እኮ አለበት። ትረዷቸዋላችሁ፣ ሚስቶቻቸውን ታግዟቸዋላችሁ፣ ልጆቻቸውን ቱቶር ታስጠኑላቸዋላችሁ፣ እናንተ የምትታከሙበት ቦታ ታሳክሟቸዋላችሁ። ነው ወይስ ሰልችቷችኋል? እኔ አንድ አባት ከገጠር መተው ጠየቅኳቸው። አባቴ አቤት ደሞዞት ስንት ነው? የዛሬ 7 ወይም 6 ዓመት ይሆናል 282 ብር አሉኝ። ደነገጥኩ። በወር አልኳቸው። ዓለመኛ ነህ አሉኝ። ምን ነው? በአመት ስንት? እንዳደጉሙት እኔም ስለጠራሁት ዘግኖኛል። እሱ ደግሞ በብር መሰለ እንዴ? በሆነ ነገር በሰብል ወይ በጥራጥሬ። አባቴ አቤት ስንት ልጆች ወልደዋል? 5 ወንዶች አሉኝ። ከነሱ መካከል ካህን ሆኗል። እኔን እያየ እንዴት ካህን ይሆናል? ተስቃለህ አይደለ? ምን አለብህ? ይሄ መቅደስ እንዲከፈት ከፈለክ ስራ አናው ደልድል። ተውት እሺ መርዳቱን፣ ተውት እሺ ማገዙን። አስራት በኩራት ለእግዚአብሔር መስጠት እንለመናለን በዚህ ዘመን። ለእግዚአብሔር እኮ ነው የምትሰጡት። ለነሱ ለእግዚአብሔር አስራት ምንድነው ታውቃላችሁ አይደል? ከ10 እጁ አንዱ የማን ነው? እሺ ከ10 አንድ ሲቀነስ ስንት ይሆናል? ሂሳብ ነው እሱን የሚለው እንጂ ሂሳብ ነው። ከ10 አንድ ሲቀነስ የሚደመረው ብዙ ነው። ዝም ብለን እንናገረው ከተባለ 20 ሊሆን ይችላል። ማቴማቲክስ 10 - 1 ነው የሚለው እሱ ኢኳል ቱ ቤት 9 ማምርጥ ፓይታጎረስ ቴረም በለው ፖስቱሌት በለው እሱ ማቴማቲክስ ነው። በእግዚአብሔር የአስራት በኩራት ህይወት ግን 10 - 1 10 + 1 ሊሆን ይችላል፣ ወይም 2 ወይም 100 ሙሉ በረከት ነው ያለው። አንተ ሲወስድብህ ሊነጥቀህ መስሎት ነው፣ እየተቀጠቀ ያስታቀፍህ ነው። ምዕመናን በሰው ፊት የሚቆሙላችሁን ብዙ ነገር ታደርጉ የለ፣ በእግዚአብሔር ፊት የሚቆሙላችሁን መደገፍ ያቅታችኋል። ቤተ መቅደስ እንዲከፈት፣ ምስጢራቱ ቤተ ክርስቲያን እንዲቀጥል፣ እሳቱ ዘውትር እንዲነድ፣ ቤተ ክርስቲያን ህይወት እንዲኖራት ያለ ካህናት ህይወት የለም። አርመን ቤተ ክርስቲያን ልጠፋ ስትል ያዳኗት ሩዝ ያዙ ካህናት አባቶቻቸውን የመገቡ ከረሃብ ያዳኑ እንደሆነ አታውቅም። ይሄንን ዘመን ከረሃብ አድናቸውና እጆቻቸውን ደግፈ ከፍ አድርጋቸው ከቻልክ። ልጆች ያላችሁ ወንዶች ልጆች ካህናት አድርጓቸው፣ የአብነት ትምህርት አስተምሯቸው፣ መቅደስ የሚከፍቱ ፍም የሚያፋፍሙ እጆቻቸውን ለጸሎት የሚዘረጉ ህዝብን የሚታደጉ አድርጓቸው። እናንተ ሰንበት ተማሪዎች ከበሮ እየመታችሁ ቁጭ ብላችሁ ዳዊት ድገሙ፣ ተማሩ፣ ክፈቱ፣ መቅደሱን ሙሉት፣ የቤተ ክርስቲያንን አገልግሎት አስቀጥሉት፣ አቀጣጥሉት። ቤተ ክርስቲያን የምትቀጥለው በዚህ ዘመን ብቻ እንዲህ በማድረግ ብቻ እንጂ ተቆፍሶ ጀርባ በመነቃቀፍ አይታይም። እሱን ተውት። ቅዱስ ጳውሎስ ምን እንዳለ አልሰማችሁ? መንፈሳዊውን ነገር የዘራንላችሁ ከናንተ ስጋዊውን ነገር ብናጭድ ብርቅ ነው እንዴ? አሁን እናንተ ጨርቅ ገዛው ብላችሁ ብርቅ መስሏችኋል። የጸጋ ልብስ ያለብሷችሁ የለ? እንደው ተቆጥቼም ጮኬባችሁም ከሆነ ይቅር በሉ። የመንግስተ ሰማያት ቤት ለሚሰጧችሁ አንድ የሆነ ጎጆ አከራየው ብላችሁ ትኮፍሳላችሁ። ተው እንጂ። የዘላለም ህይወት እንጀራ ለሚያጎርሷችሁ፣ የዘላለም ህይወት ደሙን ለሚያጠጧችሁ እንጀራ ቆረስኩ ብላችሁ ትሸሻላችሁ። የሚበልጣውን ለሚሰጣችሁ የሚያንሰውን በመስጠት ይቺን ቤተክርስቲያን እናስቀጥላት። የምር ነው ማለት። መርዳት ካልቻላችሁ ግን አደራችሁ እንዳትነቃቀፉ። የቀደሙን ጠቅላላ ትምህርት ወሰዱት። መጽሐፍ መሳፍንት ምዕራፍ 17 ሚካ የሚባል ሰው ሌዋዊውን ካህን እንዲህ አልኩት ይላል፣ የዓመት ልብስህን፣ የዕለት ጉርስህን፣ የዓመት የቤት መቀመጫህን እኔ እችልሃለሁ አልኩት ይላል። ቤቶች ካሏችሁ በነጻ ስጧቸው።
ልጆች ካላቸው አስተምሩላቸው፣ ስፖንሰር አድርጓቸው። ዕውቀት ካላችሁ አስጠኑላቸው። ሕክምና ካላችሁ በነፃ አሳክሟቸው። ጽድት ያለ ልብስ አልብሷቸው። እንዳይሰቀቁ ኑሯቸውን ጉለታቸውን ሙሉላቸው። ይሄን ወንጌል ነው የሚያዘው። ያንዳንዱን ጥቅስ እየጠቀሱ መናገር ይችላል። ግን ቤተክርስቲያን የምትቀጥለው በዚህ መንገድ ነው። እየሰማችሁኝ ነው? ድል ማግኘት ከፈለጋችሁ ሙሴ እጆቹን ዘርግቷል በኮሬብ ተራራ። አሮንና ሆር የሙሴን እጆች ደግፈዋል። ኢያሱ በምድር ላይ ይዋጋል። ድል የሚገኘው ሙሴ ይጸልያል፣ እሱ የእግዚአብሔር ቸርነት ነው። ኢያሱ ይዋጋል፣ የሰው ተሳትፎና ተጋድሎ ነው። አሮንና ሆር የሙሴን እጆች ይዘው ከርመዋል። የሚጸልዩትን በረሃ የገቡትን ካህናትን እጆቻቸውን በመቅደሱ የሚዘረጉትን መደገፍ ለድላችን ወሳኝ። ሰምታችሁኛል? ታዲያ የብረትና የወርቅ ማተብ ያልከው ንገረንና ባካብቃ እንደምትሉኝ ተስፋ አደርጋለሁ። አትሉ? ጎርጎርዮስ ዘንዚናዙ እንዲህ ይላል። አንድ የብረት ማተብ፣ ሁለተኛው ደግሞ የወርቅ ማተብ አለው። የሚመታው ማተብ ምስሉ ግን ተመሳሳይ ነው ይላል። እጀታው የወርቅ ነው፣ እጀታው የብር ነው። ወገኑ የብረት ነው። የወርቅና የብረት እጀታ ቢኖረው ማህተቡ ግን የንጉሱ ነው። እየሰማችሁኝ ነው? እንደ ብረትም ሊሆን ይችላል፣ አገልጋዩ ካህን ደግሞ እንደ ወርቅም ሊሆን ይችላል። ግንስ የሚመታው ማህተብ ግን የንጉሱ የክርስቶስ ነው። የብረት ይሁን የወርቅ እኛን አይመለከተንም። እጀታው እኛን አይመለከተንም። ማህተቡ ግን ለዚህ ነው የብረትና የወርቅ ማህተብ ያልኳችሁ። ጮኩባችሁ በተለይ በመጨረሻ ላይ። ይቆየን እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።